ሰላም እንደምን አላችሁ ውድ የአዲስ ቲዩብ ቤተሰቦቻችን እንኳን ደህና መጣችሁ ወደ አዲስ ቲዩብ ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን የምታገኙበት ቻናል ነው ማለት ነው። በተለያየ አጋጣሚ የትምህርት ዕድል ያላገኛችሁት እንዲሁም ደግሞ ተምራችሁም ቢሆን በደንብ አድርጋችሁ ማንበብና መጻፍ የምትፈልጉ ተማሪዎች ወደ ትምህርት ቤት ሄዳችሁ ብዙ አመት ሳይፈጅባችሁ በቀላሉ በአጭር ወራቶች ውስጥ በአጭር ጊዜያቶች ውስጥ አውቃችሁ የምታነቡበትና የምትጽፉበትን እድል አመቻችተንላችኋል ማለት ነው በዚህ ቻናል። ስለዚህ በዚህ ቻናል ከመሰረቱ ጀምረን እያንዳንዱ የአማርኛና የእንግሊዘኛ ፊደላቶችን እንደገና ደግሞ እንዴት እንደምናነባቸው እንዴት እንደምንጽፋቸው እያየን እንሄዳለን ማለት ነው። ዛሬ የመጀመሪያ የትምህርት ቪዲዮ ነው የሚሆነው ማለት ነው። ዛሬ የተወሰኑ የአማርኛ ፊደላቶችን አጻጻፋቸውንና እንደገና ደግሞ እንዴት እንደምናነባቸው እንመለከታለን ማለት ነው። ስለዚህ በየትኛውም ደረጃ ላይ ሆናችሁ አማርኛ፣ እንግሊዘኛ በትክክል መጻፍና ማንበብ የምትፈልጉ ተማሪዎች ይሄኛውን ቻናል ሰብስክራይብ ማድረጋችሁን እንዳረሱ። እኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ ማለት ነው። አሁን ከመጀመሪያው ጀምረን ፊደላቶችን እየጻፈን እየተማረን እንሄዳለን ማለት ነው። ኦኬ ቀጥታ ወደ ቪዲዮ እንገባለን። ሰብስክራይብ እንዳደረጋችሁ እርግጠኛ ሁኑ። ስለዚህ እያንዳንዱን እየጻፈን ነው የምንመለከታቸው ማለት ነው። እንዴት እንደምንጽፋቸው እንደገና ደግሞ እንዴት እንደምንጠራቸውም እያያችሁ ነው የምትሄዱት ማለት ነው። ኦኬ ሃ ሃ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ አያችሁ ቤተሰቦች። አሁን እችኛዋ ሃ ናት። እዛ ሁ ህ ሃ ሄ ህ ሆ። አያችሁ በጣም አሪፍ። አሁን ወደፊት ብቻ ነው የምናነበው፣ በሌላ ጊዜ ደግሞ ወደ ኋላ እያነበብን እንመለከታቸዋለን ማለት ነው። ለዛሬ ወደፊት ብቻ ነው የምናነባቸው። እንደገና ደግሞ ስንጽፍ ቅርጻቸውን እንዴት እንደምንቀርጽ እንዴት እንደምናወጣ እያያችሁ ነው መሄድ ያለባችሁ ማለት ነው ቤተሰቦች። በጣም አሪፍ። ሀ ቤተሰቦች እነኚህ ናቸው። ሰባቶችም እንደዚህ ናቸው ማለት ነው። በጣም አሪፍ። አሁን ደግሞ ወደ ሌ ቤተሰብ እንሄዳለን። ሌ ሉ ሊ ላ ሌ ል ሎ። በጣም አሪፍ አያችሁ ቤተሰቦች። አሁን እዚህ ጋር ደግሞ ሌ ቤተሰብ ነው የተመለከትነው። ስለዚህ እዚህ ጋር ሀ ብለን ነው የጀመረው። እዚህ ጋር ግን ላ ማለት አንችልም፣ ሌ ነው የምንለው። አያችሁ አብዛኛው ተማሪ የሚቸገረው እዚህ ጋር ነው። ሀ ፊደል እዚህ ጋር ሀ ብሎ ስለጀመረ እዚህ ጋር ሌ ቤተሰብ መጥቶ ላ እያሉ ነው ለመጀመር የሚሞክሩትና እንደሱ ትክክል አይደለም። ሌ ብለን ነው የምንጀምረው። ለ ከዛ ሉ ከዛ ሊ ላ ሌ ል ሎ። በጣም አሪፍ። ስለዚህ መጻፍና ማንበብን በቀላሉ ለመረዳት ማድረግ ያለባችሁ ብቸኛው ነገር ምንድነው? ቅርጻቸውንና ድምጻቸውን የእያንዳንዱ ፊደላቶች መለየት ማለት ነው። አሁን ለምሳሌ በእያንዳንዱ ቤተሰብ ላይ 7 ፊደል አለ። ሰባቱንም ቅርጻቸውንም ስማቸውንም መለየት አለባችሁ ማለት ነው። ያ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ እናንተ ቤተሰብ 7 ሰው ካለ ከሰባቶቹ እናንተ የማታውቁት ሰው የለም አይደለ? ልክ እንደዛ ነው። ቤተሰባችሁን እንደምታውቋቸው እዚህ ጋርም እያንዳንዱ የፊደል ቤተሰቦቹን መለየት አለባችሁ። ቅርጻቸው ምን ይመስላል፣ ስንተኛ ነው ላይ ያለው፣ እንደገና ደግሞ ስማቸውን እንዴት ነው የምንጠራው የሚለውን በትክክል መለየት አለባችሁ። ከዛ በኋላ ማንበብና መጻፍ በጣም ቀላል ነው የሚሆነው ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ ወደ ሶስተኛ እንሄዳለን። ሶስተኛይቷ ማን ናት? ሶስተኛይቷም ያው ከመጀመሪያው ጋር ተመሳሳይ ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ እንቀጥላለን። አሁን ያው ሀ ከመጀመሪያው ካየነው ጋር ተመሳሳይ ስለሆነ እንቀጥላለን ማለት ነው። ከዚህኛው ሀ እና
ከዚህኛው ሀ ምንም ልዩነት የለም። የቅርጽ ልዩነት ብቻ ነው የሚሆነው ማለት ነው። የመጀመሪያው ሀለታ ሀ ይባላል። የመጀመሪያው ሀ ማለት ነው። ይሄኛው ደግሞ ሐመሮ ሀ ይባላል። በጣም አሪፍ። አሁን ወደ አራተኛ ቀጥታ እንሄዳለን። አራተኛዋ ማናት? ሜ ሜ ሙ ሚ ማ ሜ ም ሞ። በጣም አሪፍ። አያችሁ ቤተሰቦች ሜ ለምሳሌ መለሰ፣ መከራ፣ መራራ ምናምን ብለን ለመጥራት ስንፈልግ የምንጠቀማት ፊደል ናት። ሜ ከዛ ሙ ከዛ ሚ ማ ሜ ም ሞ። በጣም አሁን ደግሞ በጣም ደስ የሚል ነገር ከአማርኛ ፊደል እንመለከታለን ማለት ነው ቤተሰቦቻችን። ለምሳሌ እዚህ ጋር የመጀመሪያ ላይ ያሉት ሀ ቤተሰብ ከሆኑ እችኛዋና እችኛዋ ተመሳሳይ ናቸው። ሌሎቹ ግን ሌ ቤተሰብ ከሆነች የግድ ሌ ቤተሰብ እንዴት ነው የምትጠራው? ለ። ሌሎቹ ደግሞ ሀ ብለን እንደምንጠራው አይደለም የምንጠራቸው። ልክ ኤ የሚል ድምፅ ነው ያለው። ሌ ሜ። አያችሁ? ሌ ሜ ሴ እያለን እንሄዳለን ማለት ነው። እሱ የመጀመሪያዎች ላይ ከሀ ቤተሰብና ከአ ቤተሰብ በስተቀር ሌሎቹ ተመሳሳይ ናቸው። ሁለተኛ ላይ በጣም ደስ የሚለው ነገር ደግሞ ምንድነው? እዚህ ጋር አያችሁ? እዚች ጋር ቅጥል 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 ከጎናቸው ጋር ነው ማለት ነው። አያችሁ? ከጎናቸው ጋር ነው ቅጥል ያላቸው ሁለተኛ መደብ ላይ ላሉ ፊደላቶች። እንደገና ደግሞ አጠራራቸው እንዴት ነው? ሁ ሉ ሁ ሙ የሆነ ተመሳሳይ የሆነ ኡ የሚል ድምጽ ያለው አጠራር ነው ያላቸው ማለት ነው። ለእያንዳንዱ እስከ መጨረሻ ድረስ እስከ ሀ እስከ ፔ እስከ መጨረሻው ፊደል ድረስ እንደዚህ ነው የሚሄዱት ማለት ነው። ሶስተኛዎቹም ልክ እንደዛ ከእግራቸው ጋር ቅጥል አያቸው፣ እግራቸውን ቅጥል ቅጥል አላቸው። ስለዚህ እነሱ ደግሞ ሂ ሊ ሂ ምናምን እያሉ ይሄዳሉ ማለት ነው እስከ መጨረሻ። ግን ዋናው ነገር እናንተ ለመለየት መጀመሪያ እዚህ ጋር 1 2 3 4 5 6 7 እያላችሁ ቁጥር ስጡና ሰባተኛዋ መስመር ላይ ያለችው፣ ስድስተኛ ላይ ያለችው፣ አምስተኛ ምናምን እያላችሁ ነው ማየት ያለባችሁ። በጣም አሪፍ። አራተኞቹ ከሆኑ ደግሞ እዚች ጋር በግራ በኩል ያለችው አጭር ናት በአብዛኛው ፊደላቶች ላይ ማለት ነው። በጣም አሪፍ። አምስተኛዎቹ ደግሞ በቀለበታቸው ነው የሚታወቁት፣ ቀለበት አላቸው። ስድስተኛዎቹ ደግሞ የተለያየ ቅርጽ ቢኖራቸውም እነሱን ደግሞ መለየት ትችላላችሁ። የመጨረሻዎቹ ደግሞ እዚህ ከአናታቸው ጋር ቀለበት አላቸው ወይም ከጎናቸው ጋር ቀለበት አላቸው። ካልሆነ በቀኝ በኩል ያለው አጠር ያለ ነው ማለት ነው። ሶ በዚህ መልክ በቀላሉ ልትይዙ ትችላላችሁ ማለት ነው። ሶ ቅርጻቸውንም ስማቸውንም በአንድ ዛሬ በደንብ አድርጋችሁ እየያዛችሁ ትሄዳላችሁ ማለት ነው። ሶ አሁን ወደ ቀጣይ እንሄዳለን። ከመቀጥሎ ያለችውን ፊደል እየተመለከትን እንሄዳለን ቤተሰቦች። በጣም አሪፍ ኦኬ። ሴ ሱ ሲ ሳ ሴ ስ ሶ። አያችሁ? ይሄኛው ሴ ደግሞ ንጉሱ ሴ የሚባለው ነው ማለት ነው። ለምን እዚህ ጋር ለምሳሌ የንጉስ ዘውድ የሚመስል ቅርጽ ነው ያለው ማለት ነው። ሶ ለዛ ነው ንጉሱ ሴ የተባለው። ስለዚህ ሴ ከዛ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ። እንደዚህ በደንብ አድርጋችሁ ተከታተላችሁ እስከ መጨረሻው አንድ ከቆጠራችሁ በኋላ ከዛ በኋላ ቃላቶቹን የመሰረትን ምናምን ነው የምንመለከተው። በደንብ አድርጋችሁን ተከታተላችሁ ከያዛችሁ ምንም ሳትቸገሩ በቀላሉ ልትይዙ ትችላላችሁ ማለት ነው። በጣም አሪፍ ኦኬ። ሴ ቤተሰብ ተመልክተናል። ቀጣይ ደግሞ ማናት? ሬ ቤተሰብ ነው የሚሆነው ማለት ነው። ሬ ሩ ሪ ራ ሬ ር ሮ።
በጣም አሪፍ አያችሁ። ሬ ቤተሰቦቹ ደግሞ ሬ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በጣም አሪፍ አያችሁ። አቆጣጠሩን አሁን በደንብ ለመያዝ ሞክሩ መጀመሪያ። ከዛ በኋላ ቅርጻቸውን ለመለየት መሞከር። ከዛ በኋላ ደግሞ አንድና አንድ ፊደል አንድ ላይ አገናኝታችሁ ሁለት አድርጋችሁ ወይም ሶስት አድርጋችሁ ለመጥራት መሞከር ማለት ነው። ቤተሰቦቻችን ቀለል ባለ ሁኔታ ነው መማር ያለባችሁ፣ ምንም ሳትጨናነቁ። እንደገና ደግሞ ከአይምሯችሁ ላይ ምንም አይገባኝም ምናምን የምትሉት አይነት ሀሳብ አስወግዱና በነፃነት እያንዳንዷን ፊደል ካያችሁ የትኛውን ተማሪ አሁን በማንበብ ላይ በመጻፍ ለሚቸገረው ፊደላቶቹ ላይ እርግጠኛ ስላልሆነ ነው ማለት ነው። ሌላ ምንም ችግር የለውም። ፊደላቶቹ ላይ በደንብ ከሰራችሁ በቀላሉ ሊታነቡ ልጽፉ ትችላላችሁ ማለት ነው። በጣም አሪፍ። ኦኬ፣ ቀጣይ ደግሞ ማናት የምትሆነው? ሴ እሳቱ ሴ የምንላት ሴ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ አያችሁ። ከላይኛው ሴ ጋር ከዚህኛው ጋር ተመሳሳይ ነው፣ ምንም ልዩነት የለም። ያለው ብቸኛ ልዩነት ቅርጻቸው ልዩነት ነው ማለት ነው። ይሄኛው ንጉሱ ሴ ይባላል፣ ይሄኛው ደግሞ እሳቱ ሴ ይባላል። ልካያችሁ እንደ ሻማ አይነት ቅርጽ ነው ያለው ማለት ነው። በጣም አሪፍ። ኦኬ፣ ቀጣይ ደግሞ ማናት? ሼ ትሆናለች ማለት ነው። ሼ፣ ሹ፣ ሲ፣ ሻ፣ ሼ፣ ሽ፣ ሾ። መጨረሻ ላይ ሾ ናት ማለት ነው። በጣም አሪፍ። ስለዚህ ቅድምም እንዳሳያቸው እያንዳንዱ ላይ አሁን ሁለተኛ ላይ ምንድነው ያላቸው፣ እንደገና ደግሞ ሶስተኛቸው ላይ ምንድነው ያላቸው፣ አምስተኛ ላይ ምንድነው ያላቸው የሚለውን በደንብ አድርጋችሁ ማየት አለባችሁ ማለት ነው። እሱንም በደንብ ከለያችሁ ማለት ነው ቤተሰቦቻችን የቱ ጋር እንዳለችው በአእምሯችሁ ላይ በቀላሉ ይመጣላችኋል ማለት ነው። ለምሳሌ ቀለበት ካሰባችሁ ቀለበት አምስተኛዋ ናት። ስለዚህ አምስተኛ ላይ ያለችው እንደዚህ ናት ብላችሁ ቁጥራችሁ ራሱ ደርሳችሁ በትክክል መቁጠር ማወቅ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ዛሬ ይሄ የመጀመሪያ ቪዲዮ ነው የሚሆነው ማለት ነው። ከዚህ በኋላ የሚቀጥሉ ፊደላቶቹን ይዤ እመጣለሁ ማለት ነው። ከእናንተ የሚጠበቀው ግን እያንዳንዷን ነገር እየጻፋችሁ እንደገና ደግሞ እያነበባችሁ መሄድ አለባችሁ ማለት ነው። ምንም ሳትጨናነቁ አሁን ቀጥታ ለማንበብ ሞክሩ። ስትጠሩ ግን ፊደላቶቹን አንደኛውን ከሁለተኛው ጋር እያስተያያችሁ ምንድነው ልዩነቱ፣ በአጠራሩ ላይ በአጻጻፉ ላይ ልዩነቱ ምንድነው እያላችሁ እያንዳንዱን እየለያችሁ ነው መሄድ ያለባችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ቪዲዮ ከተመቻችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ላይክ ማድረግ እንዳረሱ፣ ሼር ማድረግ እንዳረሱ። እንደገና ደግሞ ብዙ ጓደኞቻችሁ ከመጀመሪያው ጀምሮ ለመማር ፈርቶ ሊሆኑ ይችላሉ። በተለያየ ምክንያት ሳይጀምሩ ሳይማሩ በፍርሃት ምክንያት የቀሩ ተማሪዎች ካሉ ለነሱ ሼር አድርጉላቸውና መጥቶ መማር ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ እኛ ጋር በግሩፕም በግልም እናስተምራለን። በአጭር ወራቶች ውስጥ አውቃችሁ አንብባችሁ የምትወጡበትን እድል አመቻችተንላችኋል። መማር የምትፈልጉ ተማሪዎች በመጀመሪያ አካባቢ ያስቀመጥኩት ስልክ ቁጥር አለ። በሱ በኢሞ፣ በቴሌግራም፣ በዋትስአፕ እየደወላችሁ መማር መጀመር ትችላላችሁ ማለት ነው ቤተሰቦቻችን። ሳብስክራይብ እንዳደረጋችሁ እርግጠኛ ሁኑ። ቻናላችን አዲስ ቻናል ስለሆነ የእናንተ ሳብስክሪፕሽን ያስፈልጋል። ሳብስክራይብ እንዳደረጋችሁ እርግጠኛ ሁኑ። እንደገና ደግሞ ቪዲዮን ላይክ እያደረጋችሁ ኮሜንት እያደረጋችሁ ከወጣችሁ በደንብ እንድታይ ያደርጋል ማለት ነው ቤተሰቦቻችን። ጥያቄም ካላችሁ ማስቀመጥ ትችላላችሁ። በቀጣይም እንደዚህ አስተማሪ ቪዲዮ ይዘን እንመለሳለን። እስከዛው መልካም ቆይታ ይሁን። አመሰግናለሁ።